ሰላም እንደምን ቆያችሁ ተማሪዎች በ2018 ማለት ነው 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም ለመፈተን በዝግጅት ላይ ያላችሁ በማዕከላዊ ኢትዮጵያ ክልል ውስጥ የምትገኙ ተማሪዎች 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም የሚሰጥበትን ቀን ይፋ ተደርጓል ማለት ነው። በ2018 6ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች የ6ኛ ክፍል ሚኒስትሪ ኤግዛም የሚሰጥበትን ቀን ከሰኔ 8 እስከ ሰኔ 9 ድረስ 2018 የሚቆይ ይሆናል ወይም ደግሞ በእነዚህ ቀናቶች የሚኒስትሪ ኤግዛማችሁን ፈተና ትወስዳላችሁ ማለት ነው። 8ኛ ክፍል በተመለከተ ደግሞ ሰኔ 11 እና ሰኔ 12 2018 ይህንን የ8ኛ ክፍል ሚኒስትሪ ኤግዛም ፈተናዎቻችሁን መውሰድ ትጀምራላችሁ ወይም ደግሞ ይሰጣችኋል ማለት ነው። ይህንን መረጃ ያደረሰው የማዕከላዊ ኢትዮጵያ ክልል ትምህርት ቢሮን ያሳወቀው ማለት ነው። በዚሁ ደግሞ የ12ኛ ክፍል ኢንትራንስ ኤግዛም የሚሰጥበትን ቀን የትምህርት ሚኒስቴር እንዳሳወቀው ከሰኔ 24 እስከ ሐምሌ 17 2018 እንደሚሰጥ በዚህ አጋጣሚ ያሳውቋል ማለት ነው። ተማሪዎች ለዚህም ዝግጅት እንዲሆናችሁ እንዲሁም ደግሞ የተሻለ ውጤት ለማምጣት እዚህ ጋር እንደምታዩት ይህንን ዩቲዩብ ቻናል የተለያዩ ሂሳብ ትምህርቶች የምናስተምርበት እንዲሁም ደግሞ ያልገባን ነገሮች ካሉ የምንጠያይቅበት የዩቲዩብ ቻናላችን ነው። ሂሳብ ትምህርት ምናልባት እንደዚህ ጠንከር ብላችሁ ወይም ደግሞ የተሻለ ውጤት ለማምጣት እነዚህን ቪዲዮዎች ብታያቸው ተጠቃሚ መሆን ትችላላችሁ ማለት ነው። እንግዲህ ይህንን ይመስላል። ለተማሪዎች እንዲደርሳቸው ቪዲዮን ላይክ አድርጉ፣ እንዲሁም ደግሞ ሼር ማድረጋችሁ እንዳይዘነጋ። ለቤቱ አዲስ ከሆናችሁ ዩቲዩብ ቻናሉ ይጠቅማችኋል፣ ሰብስክራይብ ማድረጋችሁን እንዳይቀር። በቀጣይ በሌላ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።